ጽድቆም ዛወፈየኒ አወፈይኩከ ነሱስ መቅረበት መንግሥተ ሰማያት ባረክ እግዚኦ ዝቃል ዘእግዚእ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ወትረን ፊያኑ ሰባይ ምድር እስከ አርያም ለዓለም ዓለም። ይህ ቃል የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቃል ነው። ረዱና ሐዋርያው የሚሆን ቅዱስ ዮሐንስ እንደጻፈው የዮሐንስ ወንጌል ምዕራፍ 14 ከቁጥር 22 እስከ ፍጻሜ ወይቤሎ ይሁዳ ዋቆ አስቆሮታዊ እግዚኦ ምንትኑ ዘትቤ ከመለነ ሀለወከ ታርኢ ርእሰከ ዋቆ ለዓለም። ያስቆሮቱ ሰው ያይደለ ይሁዳም ጌታዬ ሆይ ለዓለም ያይደለ ለእኛ ራስን ትገልጥ ዘንድ እንዳለ የተናገርከው ምንድን ነው አለ። ጌታ ኢየሱስም መልሶ አለው የሚወደኝ ቃሌን ይጠብቅ አባት የሚወደዋል፣ ወደ እርሱ እንመጣለን እናድርበትም አለን። የማይወደኝ ግን ቃሌን አይጠብቅም። ይኸውም የምትሰሙት ቃል የኔ ቃል አይደለም የላከኝ ቃል ነው እንጂ። ከእናንተ ጋር ሳለሁ ይህን ነገርኳችሁ። ነገር ግን አብ በስሜ የሚልክላችሁ የእውነት መንፈስ ጰራቅሊጦስ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁንም ሁሉ ያሳስባችኋል። ሰላሜን እተውላችኋለሁ፣ የአባቴን ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይደንግጥ፣ አትፍሩ። እኔ እንደምሄድ ወደ እናንተም እንደምመለስ የነገርኳችሁን ሰምታችኋል። ብትወዱኝስ ደስ ባላችሁ ነበረ። ወደ አብ እሄዳለሁና እርሱ አብ ይበልጠኛልና። አሁንም ሳይሆን አስቀድሜ የነገርኳችሁ በሆነ ጊዜ ታምኑ ዘንድ እንግዲህ ወዲህ ከእናንተ ጋር ብዙ አልናገርም። የዚህ ዓለም ገዥ ይመጣልና በእኔ ላይም ምንም አያገኝም። ነገር ግን አብን እንደምወደው ዓለም ያውቅ ዘንድ አብ ትእዛዙን እንደሰጠኝ እንደዚሁ አደርጋለሁ። ተነሱ ከዚህ እንሂድ። በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን ይፈረድበታል አለ ጌታ ለደቀ መዛሙርቱ።